ጅቡቲ አደገኛ እንቅስቃሴ እያደረገች ነው። ኢትዮጵያን ለማነቅ ተነስተዋል። የጅቡቲ አደገኛ እንቅስቃሴዋ ግን ለራሷ ሌላ መዘዝ ሊያስከትልባት እንደሚችል እየተነገረ ነው። ጅቡቲ ከሳውዲ አረቢያ፣ ግብጽና ኤርትራ ጋር የጀመረችው መርዘኛ አካሄድ ኢትዮጵያ እንድትሰበር ያደርጋት ሲሆን በግብጽና ሳውዲ በቀይ ባህር ላይ እየሆነ ያለው ምንድን ነው? በቀጠናው ከፍተኛ ውጥረት ነግሷል። የኢሳያስ እጅ እንዳለበት የሚያሳይ ማስረጃ ወጣ። ኢሳያስ ፈርተው የተሸሸጉበት ጉዳይ ጋድ እየወጣ ነው። ኢሳያስ ትዕዛዝ የተፈጸሙ ከፍተኛ የዘር ማጥፋት ወንጀሎች ኢሳያስ ተከሰዋል። ኢሳያስ ላይ የተመሰረተውን ውንጀላና ሌሎች ጉዳዮችን በዝርዝር መረጃችን በስፋት የምናስደምጣችሁ ሆኗል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ የአህያ ባል ከጅብ አያስጥልም፣ የጅቡቲ አደገኛ እርምጃ። ጅቡቲ አደገኛ እንቅስቃሴ እያደረገች ነው። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ ሊያስከትልባት እንደሚችል እየተነገረ ነው። ጅቡቲ ከሳውዲ አረቢያ፣ ግብጽና ኤርትራ ጋር የጀመረችው መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን ይህ ጉዳይ ግን የአህያ ባል ከጅብ አያስጥልም ነው በሚል አንድ ተንታኝም ተችተዋል። የጅቡቲን አካሄድ የተመለከተ አንድ ሰፊ ትንታኔም ይፋ ሆኗል። የጅቡቲ ግብጽን ወደ ምድሯ ማስጠጋትና የታጁራ ወደብን ለሳውዲ መስጠት በራስ አንገት ላይ ገመድ እንደማሰር ነው ሲል ጽሁፉ የጅቡቲን አካሄድ ተችቷል። ይህ አካሄድ እንዴት በራስ አንገት ላይ ገመድ ማሰር እንደሆነ እንዲህ ሲልም ያብራራዋል። የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ በመሆኑ የጅቡቲ ኢኮኖሚ ጥገኝነቱ ለኢትዮጵያ ኢኮኖሚ ነው። ከኢኮኖሚ አንጻር ስንመለከት ጅቡቲ የኢትዮጵያ ጥገኛ ብቻም ሳትሆን ምርኮኛም ጭምር ነች። የጅቡቲ ጂዲፒ $4 ቢሊዮን ገደማ ሲሆን $2 ቢሊዮን ገደማ የሚሆነው ገቢ ጅቡቲ የምታገኘው ለኢትዮጵያ ወደብ በማከራየትና የማጓጓዝ አገልግሎት በመስጠት ነው። ይህ ማለት 50% የጅቡቲ ኢኮኖሚ የሚመነጨው ከኢትዮጵያ ኢኮኖሚ መሆኑ ነው። ጅቡቲ ኢትዮጵያ የጅቡቲን ወደብ በኪራይ መጠቀሟን ከምትቀጥል ይልቅ ኢትዮጵያ ለቀይ ባህር በቅርብ ርቀት ላይ ያለችና በቀጠና የራሷ ብሔራዊ ፍላጎት ያላት ሀገር እንደመሆኗ መጠን ኢትዮጵያ በጅቡቲ የራሷ የጦር ሰፈር እንዲኖራት ባትፈቅድም ከሩቅ ለመጡ ባዕዳን ሀገራት መሬቷን ቆራርሳ ወደ 10 ለሚጠጉ ሀገራት ከ20 እስከ $70 ሚሊዮን በሊዝ ያከራየች ሲሆን ከዚህም በአመት $300 ሚሊዮን ብቻ የምታገኝ ሲሆን ይህም የጂዲፒዋ መጠን 10% ብቻ ነው በማለትም አብራርቷል። ጽሁፉ ይቀጥልና ጅቡቲ በቀጠናው ከፍተኛ የንጹህ መጠጥ ውሃ እጥረት ያላት ሀገር ከመሆኗ ጋር ተያይዞም በቀን 20 ሚሊዮን ሊትር ወይም ደግሞ 20,000 ኪዩቢክ ሜትር ንጹህ የመጠጥ ውሃ ከኢትዮ የሚሄድላት ሲሆን በአሁኑ ወቅትም ኢትዮጵያ የጅቡቲን የንጹህ መጠጥ ውሃ ደህንነትና አቅርቦት አስተማማኝ ለማድረግ የውሃ መጠኑን በቀን ወደ 100 ሚሊዮን ሊትር ከፍ ለማድረግም እየሰራች መሆኑን ያስታውሳል። ጅቡቲ ኢኮኖሚዋን 50% የምትሸፍነው ለኢትዮጵያ ወደብ አከራይታ በምታገኘው ገቢ ነው። ከዚሁ ጋር ተያይዞ የኢትዮጵያን የረጅም ጊዜ ጠላት በድፍረት ወደ ምድሯ መጋበዟና የታጁራን ወደብ ከኢትዮጵያ ጋር በጋራ አልምታ በጋራ ተጠቃሚ ከመሆን ይልቅ በውጭ ኃይሎች ተጽዕኖ ስር ወድቃም አሊያም ደግሞ የውጭ ኃይሎችን ፍላጎት ለማስፈጸም የኢትዮጵያን ወደ ቀይ ባህር የመቅረብ ፍላጎት በጅቡቲ በኩል የተዘጋ እንዲሆን አስባ የታጁራን ወደብ ለሳውዲ አስረክባ ከሆነ ሳውዲ ወደቡን የምታለማው የኢትዮጵያን ገበያ መሰረት አድርጋ በመሆኑ ይበልጥ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያም አትሆንም በማለትም መከራከሪያውንም ያቀርባል። በነዳጅ የፈረጠመ ኢኮኖሚ ያላት ሳውዲ ወደቡን በዘመናዊ መንገድ አልምታ ስታበቃ የማጓጓዣ ስርዓቱ የተቀላጠፈ እንዲሆን ለማድረግም አፋር፣ ትግራይና አማራ ክልል የሚያገናኝ ደረጃውን የጠበቀ የመንገድ መሰረተ ልማት ከኢትዮጵያ መንግስት ጋር መስራቷ አይቀሬ ስለሆነ በዚህ ሂደት ውስጥም የሚመነጨው ኢኮኖሚ የአንበሳውን ድርሻ ተካፋይ የምትሆነው ሳውዲ እንጂ ጅቡቲ አትሆንም። ታጁራ ወደብ ከጅቡቲ ወደብ የተሻለና የተቀላጠፈ አገልግሎት የሚሰጥ ከሆነ ኢትዮጵያ በሂደት ፊቷን ወደ ታጁራ ልታዞር ትችላለች። ይህም ለጅቡቲ ጉዳት እንጂ ጥቅም ይዞ ላይመጣ ይችላል በማለትም የጅቡቲን አካሄድም ትንታኔው ተችቷል። ጄኖሳይዶች የተባለው ዓለም አቀፍ ተቋም በህዳር 2025 ባወጣው አዲስ የሀገር ሪፖርት የኤርትራ መንግስት በዜጎቹ ላይ ከባድ ጭቆና እየፈጸመ መሆኑና በኢትዮጵያ ትግራይ ክልል ውስጥ በተፈጸመው የዘር ማጥፋት ወንጀል ውስጥም ተሳትፏል ሲልም ወንጅሏል። ሪፖርቱ ሀገሪቱ በአሁኑ ወቅትም በዘር ማጥፋት ደረጃ 3ኛ መድሎ 5ኛ ማደራጀት እና 6 በዘር ማጥፋት ደረጃ 3 መድሎ 5 ማደራጀት እና 6 ፖላራይዜሽን ላይ እንደምትገኝም አስታውቋል። ሪፖርቱ ኤርትራን በጣም ጨቋኝ
ከሆኑ ሀገራት አንዷ ሲል ሂዩማን ራይትስ ዋችን ዋቢ በማድረግም ፈርጇታል። ፕሬዝዳንት ኢሳያስ አፈወርቂ ላለፉት 30 ዓመታት ሀገሪቱን እየመሩ ሲሆን የ1997ቱ ህገ መንግስትን ለመተግበር ሆነም ምርጫ ለማካሄድ ፈቃደኛ ለመሆናቸውም ተጠቅሷል። በፕሬዝዳንቱ አገዛዝ የፖለቲካ ተቃዋሚዎች፣ ጋዜጠኞችና ተቃዋሚ ተብለው የተገመቱ ዜጎችም ያለ ፍርድ ለ10 ዓመታትም ይታሰራሉ። በተለይ በፕሬዝዳንቱ ላይ ተቃውሞ ያሰሙ 11 ፖለቲከኞች እና 16 ጋዜጠኞች ከታሰሩ በኋላ የት እንደደረሱም አይታወቅም። ያልተገደበ የውትድርና አገልግሎትና የግዳጅ ስራ በአገሪቱ ውስጥ እንደ ትልቅ ችግርም ተጠቅሷል። ሪፖርቱ በኤርትራ የሚገኙ አናሳ ቡድኖች ሁኔታም አሳሳቢ ነው ሲልም አስታውቋል። እውቅና የተሰጣቸው 4 ሃይማኖቶች ሱኒ እስልምና፣ ኤርትራ ኦርቶዶክስ፣ ሮማን ካቶሊክና ኢቫንጀሊካል ሉትራን ብቻ ሲሆኑ የሌሎች እምነት ተከታዮች ይታሰራሉ። የሃይማኖት ነጻነታቸውም ተነፍጓልም ተብሏል። የአፋር ተወላጆች በ10 ዓመታት መርሎና ጥቃት ከሀገሪቱ ከፍተኛ የተገለሉ ቡድኖች አንዱ መሆናቸውም ተገልጿል። የመንግስት ፖሊሲዎች ከመሬታቸው አፈናቅለዋቸዋል። ባህላዊ ስራቸው የሆነውን አሳ ማጥመድን ከልክለዋል። በዚህ ምክንያት 57000 የአፋር ዜጎች ወደ ኢትዮጵያ መሰደዳቸውን በሪፖርቱም ተጠቅሷል። ወደ መጨረሻው ጉዳያችን ስናመራ ግብጽና ሳውዲ አረቢያ ሌሎችም 4 ሀገራትን በማሳተፍ በቀይ ባህር ላይ የጋራ የባህር ኃይል ልምምድ እያካሄዱ እንደሚገኝ ተገለጸ። ግብጽና ሳውዲ አረቢያ 4 የቀይ ባህር አዋሳኝ ሀገራትን በማሳተፍ የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸው ተገልጿል። በወታደራዊ ልምምዱ ላይ በመሳተፍ ላይ መሆናቸውን ከገለጹት ሀገራት መካከል ሱዳን፣ ጅቡቲ፣ የመንና ጆርዳንም ይገኙበታል። የግብጽ መንግስት መረጃ አገልግሎት ኤስአይኤስ ኤርትራ በወታደራዊ ልምምዱ ላይ ስለመሳተፏ የገለጸው ነገር የለም። ከግብጽ፣ ሳውዲ አረቢያ፣ ጆርዳን፣ ሱዳን፣ የመንና ጅቡቲ የተውጣጡ የባህር ኃይል አባላት በዚህ ልምምድ ላይ የተሳተፉ እንደሚገኙም ተገልጿል። ወደ መጨረሻው ጉዳያችን ስናመራ ግብጽና ሳውዲ አረቢያ ሌሎችም 4 ሀገራትን በማሳተፍ በቀይ ባህር ላይ የጋራ የባህር ኃይል ልምምድ እያካሄዱ እንደሚገኝ ተገለጸ። ግብጽና ሳውዲ አረቢያ 4 የቀይ ባህር አዋሳኝ ሀገራትን በማሳተፍ የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸው ተገልጿል። በወታደራዊ ልምምዱ ላይ በመሳተፍ ላይ መሆናቸውን ከገለጹት ሀገራት መካከል ሱዳን፣ ጅቡቲ፣ የመንና ጆርዳንም ይገኙበታል። የግብጽ መንግስት መረጃ አገልግሎት ኤስአይኤስ ኤርትራ በወታደራዊ ልምምዱ ላይ ስለመሳተፏ የገለጸው ነገር የለም። ከግብጽ፣ ሳውዲ አረቢያ፣ ጆርዳን፣ ሱዳን፣ የመንና ጅቡቲ የተውጣጡ የባህር ኃይል አባላት በዚህ ልምምድ ላይ የተሳተፉ እንደሚገኙም ተገልጿል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ